እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው ወንድሙ ነኝ። እስከ ዜናው ፍጻሜ አብራችሁን ቆዩ። በከፋ ዞን ጠሎ ወረዳ የተሻሻለ መኖ ልማት ለላቀ የእንስሳት ምርትና ምርታማነት በሚል መሪ ቃል የአንድ ጀንበር የተሻሻለ መኖ ተከላ መርሃ ግብር ዘመቻ በበጋ ቀበሌ በይፋ መካሄድ ጀምሯል። መርሃ ግብሩን ያስጀመሩት የወረዳው ዋና አስተዳዳሪ አቶ አትርሴ ሸታቸው እንደገለጹት የፓርቲው ዋና ግብ የአርሶ አደሩን መሰረታዊ ለውጥና ተጠቃሚነት ማረጋገጥ ነው ብለዋል። ዋና አስተዳዳሪው አክለውም የመኖ ተከላ ብቻ ሳይሆን ለአጠቃላይ ኢኮኖሚ ለውጥ የዝርያ ማሻሻል ባህልን ማሳደግ እንደሚገባም ጠቁመዋል። የተከላው ስራ በሁሉም አርሶ አደሮች ማሳ ላይ ተደራሽ መሆን እንዳለበት መልእክት ያስተላለፉት አቶ አትርሴ የዘርፉ ባለሙያዎችና አመራሮች መርሃ ግብሩን በትኩረት መከታተልና መደገፍ እንዳለባቸው አሳስበዋል ሲል መረጃውን ያወጣው የወረዳው የመንግስት ኮሚኒኬሽን ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ሀገራዊ የምክክር ሂደቱ ተጠናክሮ መቀጠሉንና አበረታች ደረጃ ላይ መድረሱን አስታውቀዋል። በአሁኑ ወቅት 250ዎቹ የምክክር ቡድኖች አጀንዳዎቻቸውን 2 ጊዜ ተመልክተውና አጠናቅረው ለ500 ቡድኖች እያዘጋጁ እንደሆነ ገልጸዋል። በሚቀጥሉት 2 ወይም 3 ቀናት በሚደረገው መገናኘት ውይይቱ ወደፊት ተራምዶ አስደሳችና ተስፋ ሰጪ ምክረ ሀሳቦች ላይ እንደሚደርስ ኮሚሽኑ ተስፋ ያደርጋልን ብለዋል። የምክክር ሂደቱ ዓላማ ለውሳኔ ሳይሆን ለሀገራዊ ችግሮች መፍትሄ የሚሆኑ ምክር ሀሳቦችን ለማመንጨት እንደሆነም ገልጸዋል። መረጃውን ያገኘነው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ወደ ዝርዝር ዜናዎች ስናልፍ የእንስሳቶችን የአመጋገብ ስርዓት ማሻሻል ምርትና ምርታማነት እንዲረጋገጥ ጉልህ አስተዋጽኦ እንዳለው ተገለጸ። በከፋ ዞን የአንድ ጀንበር የእንስሳት መኖ ተከላ መርሃ ግብር ተካሂዷል። ዝርዝሩን ጽዮን ታደለ ታቀርባለች። በከፋ ዞን እየተካሄደ በሚገኘው የአንድ ጀንበር መኖ ተከላ መርሃ ግብር በጊምቦ ወረዳና በቦንጋ ከተማ ገጫካራ መንደር ዞናዊ ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ የተገኙት የከፋ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ገረመው ገብሬ የእንስሳት ምርትና ምርታማነት እንዲረጋገጥ መኖ መትከል አስፈላጊ መሆኑን ጠቁመዋል። በአንድ ጀንበር ተከላ እንደ ከፋ ዞን ከ1500 ሄክታር በላይ ማሳ ላይ እንደሚተከል ጠቁሞ የእንስሳት አመጋገብን በማስተካከል አስፈላጊውን ምርት ለማግኘት አርሶ አደሩ ባለው ማሳ ላይ ተግባራዊ ማድረግ እንደሚገባ አመላክተዋል። የጊምቦ ወረዳ የመንግስት ዋና ተጠሪ አቶ አጥናፉ ጌታቸው እንደገለጹት ብልጽግና ፓርቲ ትኩረት ሰጥቶ ከሚሰራባቸው መስኮች የግብርና ዘርፍ አንዱ መሆኑን ጠቁሞ የእንስሳቱ ዘርፍ ውጤታማ ለማድረግ የመኖ ተከላ ትኩረት ተሰጥቶ እየተሰራ መሆኑን አስታውቀዋል። አንድ ጀንበር 122.5 ሄክታር መሬት ላይ የተለያዩ ዝርያ ያላቸው መኖ ይተከላል እንደ ወረዳ ማለት ነው። ባለሳሳት እንደ ክልል 10,000 ሄክታር ላይ መሰለኝ ዛሬ የአንድ ጀንበሩ ንቅናቄ ተደርጎ እየተሰራ ያለው ማለት ነው። እንደ ወረዳችንም ቅድም በተቀመጠው በአርሶ አደር 118 በተለያዩ ተቋማት 4.5 በጥቅሉ 102.5 ሄክታር ላይ የተሻለ መኖ ለላቀ ምርትና ምርታማነት በሚል መሪ ቃል ስንተገብር እንግዲህ ስለ እንስሳት ውጤት ስለ ምርታማነት ስናነሳ ቅድም የዘርፍ ኃላፊውም እንዳስቀመጠ የተለያዩ ተግዳሮቶች ቢኖሩም ይሄኛው የመኖ ድርሻ ለምርታማነት ከፍ ያለ ስፍራውን ይይዛል ማለት ነው። አቶ አጥናፉ አክለው የመኖ ተከላ ዋና ዓላማ የእንስሳት ምርታማነትን ለማረጋገጥ እንደሆነ ገልጸው በወረዳው የሚገኙ አርሶ አደሮች ይህንኑ ተግባር አጠናክሮ ሊቀጥሉ እንደሚገባ አሳስበዋል። በቦንጋ ከተማ ገጫካራ መንደር በተካሄደው መርሃ ግብር የተገኙት የቦንጋ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍሬው አበበ የወተት ልማት ለአካባቢው ኢኮኖሚና ለአመጋገብ እድገት ያለው አስፈላጊነት ከፍተኛ በመሆኑ በዘርፉ ሰፊ የልማት እንቅስቃሴዎች እየተከናወኑ ይገኛሉ ብለዋል። በብልጽግና ፓርቲ የተጀመሩ የልማት ስራዎችንና የሌማት ትሩፋት ዘርፍን በማጠናከር የወተት ምርታማነትን ከፍ ለማድረግ በትኩረት እየተሰራ መሆኑን አመላክተዋል። በከተማችን የወተት ልማቱን ለማሳደግ ዘርፈ ብዙ ስራዎችን እየሰራን ነው። በግብርና ዘርፍ ላይ ይህንን በማሳደግ በከተማችን በአጭር ጊዜ ውስጥ ከሚመረቁ ሞዴል መንደሮች አንዱ እናደርጋለን ብለን እየሰራን ነው። በዚህ ስራ ላይ የመጣችሁ አጠቃላይ የክልልም የዞንም የከተማም የሙያ ባለቤቶች ይሄን መንደር እንዲመረቅ ከናንተ የሚጠበቀውን ድጋፍም ማንኛውም የእውቀትም ሆነ የትኛውም ድጋፍ ካለ እንድታግዙን እንድደግፉንና
እኛም በከተማችን መስጠት ያለብንን ድጋፍ ሰጥተን በአጠረ ጊዜ ውስጥ እንድናስመርቅ የእናንተ አስተዋጽኦ እንዲኖር መልእክቴን እያስተላለፍ የከፋ ዞን ግብርና መምሪያ የእንስሳት ዘርፍ ኃላፊ አቶ ጥላውን ገብሬ በበኩላቸው የእንስሳት መኖ ተከላ ያስፈለገበትን ዋና ዓላማ አብራርተዋል። አንድ ጀንበር የእንስሳት መኖ ተከላ ፕሮግራምን በዞን ደረጃ በሁሉም መዋቅሮቻችን ላይ በሁሉም ቀበሌዎች በሁሉም ወረዳዎች ከተማ አስተዳደሮች ላይ የእንስሳት መኖ የአንድ ጀንበር ተከላ ነው ስናከናውን ያዋል ነው። ያን አስመልክቶ እኛም እንደ ዞን በሁለት መዋቅሮች ላይ አንደኛ በጊምቦ ወረዳ ሚቺቲ ቀበሌ ላይ ያካሄድነው ተከላ አለ። ሁለተኛ ደግሞ በቦንጋ ከተማ ጋጫካራ መንደር ውስጥ እነዚህ መንደሮች ያው የወተት መንደር ብለን የመረጥናቸው በሌማት ትሩፋት ያደረጀናቸው መንደሮች ላይ ዛሬ እንግዲህ እንዳያችሁት አብረን ስንተክል ቆይተናል። በዚህ ተከላ ላይም ያው የሚመለከታቸው አመራሮች፣ የተቋሙ ባለሙያዎች፣ ከፍተኛ ባለሙያዎች፣ የአካባቢ ህብረተሰብም ጭምር በነቂስ ወጥቶ መኖ በደስታ ሲተክሉ የነበሩበት ሁኔታ ነው የነበረውና በዚህ ልክ ያው መኖ ዛሬ ተክለን ውለናል። በክልል ደረጃም ክልሎችም በክልል ደረጃ የራሳቸውን ዛሬ ሲተክል የነበሩበት ሁኔታ አለ። ዞሮ ዞሮ እኛ የዞናዊ የላውንቺንግ ፕሮግራም ነው ዛሬ ስናካሄድ የነበር ነውና ይሄ የአንድ ጀንበር መኖ ተከላ አላማው ምንድነው? አላማው ያው የአላማን አስመልክቶ የሌማት ትሩፋት መንደሮቻችን ላይ በስጋ የተደራጁ አሉ፣ በወተት የተደራጁ አሉ። ከዛ ውጭም የሆኑም ራሱ ካሉ ምርትና ምርታማነትን ከመጨመር አንፃር ምርትና ምርታማነትን ከማሳደግ አንፃር የእንስሳት መኖ አቅርቦት በጥራትም ይሁን በብዛት አቅርቦቱ ትልቅ ወሳኝና ከፍተኛ ሚና ያለው መሆኑ ይታወቃል። እንግዲህ ዝርያ ማሻሻሉ እንደተጠበቀ ሆኖ ጤንነታቸው መጠበቁ እንደተጠበቀ ሆኖ መኖ ካልሰጠን የምንጠብቀውን ምርት ማግኘት አንችልም ማለት ነው። መኖ ተከላው የእንስሳቶችን የአመጋገብ ስርዓትን በማሻሻል ምርትና ምርታማነት እንዲረጋገጥ ጉልህ ሚና አለው ብለዋል። እየተከናወነ የሚገኘው የአንድ ጀንበር መኖ ተከላ ውጤታማ እንዲሆን የተለያዩ ባለድርሻ አካላቶች የበኩላቸውን ሊወጡ እንደሚገባም አሳስበዋል። ባለድርሻ አካላት የትምህርት ስራን ውጤታማ ለማድረግ እንዲረባረቡ የከፋ ዞን አስተዳደር አሳሰበ። የጋራ ትጋት ለትምህርት ልማት ምርታ በሚል መሪ ቃልም የከፋ ዞን ትምህርት መምሪያ የ2018 ዓ.ም የትምህርት ልማት ስራዎች አፈጻጸምና የ2019 ዓ.ም ንቅናቄ መድረክ አካሂዷል። መድረኩን የተከታተለው ባልደረባችን ታምራት ኃይሌ ነው። መቅደስ ተሾመ እንደሚከተለው ታቀርበዋለች። በቀረበው የስራ ሪፖርትና የቀጣዩን እቅድ መነሻ በማድረግ በበጀት ዓመቱ በታዩ መልካም ውጤቶችና ቀጣይ በሚሹ ጉዳዮች ላይ በጥልቀት ተመክሮበታል። የመድረኩ ተሳታፊዎችም የተለያዩ ጥያቄዎችና አስተያየቶችን አቅርበዋል። ማንሳት የምፈልገው ከልዩ ፍላጎት ተማሪዎች ልየታ ጋር ተያይዞ ያለው ነገር ማለት ነው። ኦፍ ኮርስ በእኛ ዞን ብቻ ሳይሆን ብዙ ቦታዎችም ላይ እንደዚህ አይነት ችግሮች ያሉበት ይመስለኛልና ብዙ ግብረሰናይ ድርጅቶችም እንደ ችግር ያነሳሉ እና ምንድነው እሱ ችግሩ? ልየታ ላይ የማይሰራበት ምክንያት ምንድነው? ምክንያቱም ልዩ ፍላጎት ውስጥ ያለው ተማሪዎች ሳይንቲስቶች ሊሆኑ ይችላሉ፣ ጥሩ መምህራን ሊሆኑ ይችላሉ፣ ዶክተሮች ሊሆኑ ይችላሉ። ስለዚህ እነዛን ለይተን በአግባቡ እንዳናመጣቸው ችግር የሆነው ምንድነው? የባህል ተጽዕኖ ነው? የአካባቢ ተጽዕኖ ነው? ያንንስ እንዴት ነው መስበር የምንችለው የሚለው ላይ መታሰብ አለበት። የ19ም የእቅድ አካል ቢሆን የተሻለ ነው ብዬ አስባለሁ። ሌላውና የመጨረሻው ለማንሳት የሚፈልገው ነገር እንደውም የዞኑ ትምህርት መምሪያ ችግሮቹን ለይቶ ከከፍተኛ ትምህርት ተቋማት ጋር ለመስራት ለ2019 ቢታቀድ። አሁን ቅድም ያነሳሁት መሰረታዊ ነገር አለ። መምህር ብቁ ካልሆነ የምንፈልገው የጥራት ጉዳይ በአግባቡ ግብ ሊመታልን አይችልም። ብዙ ግባቶችን ልናሟላላቸው እንችላለን። የመጽሐፍት ጽመርታ ብንልም ከምገባም ከሌላም ጋር ያለው ነገር በጣም አስፈላጊ ነገሮች ናቸው። ግን እነዚህን ነገሮች አሟልተን በአግባቡ የሚጠበቀውን ይዘትና እውቀት ለተማሪዎች ማቅረብ የሚችል መምህር ከሌለ ልንወድቅና ልንቸገር ስለምንችል ይሄ እንደ አንድ ችግር ሊሆን ይችላልና ምናልባት ቦንጋ የትምህርት ኮሌጅ የራሱ ድርሻ የሚወስድበት፣ ቦንጋ ዩኒቨርሲቲ የራሱ ድርሻ የሚወስድበት፣ በዚህ ላይ የሚሰራበት ጉዳይ ላይ ለ2019 የሚታቀድበት ሁኔታ በመቻች ጥሩ ነው የሚለው ነው። አደራጅ ቦታ መጀመሪያ መለየት አለበት። ቅድም የተባሉ እነማን ናቸው የሚደራጁት የሚለውም ቀድሞ ማዘጋጀት ነው። ባልና ሚስት
ቤት ይኑሮ አይኑሮ መጀመሪያ የሚረጋገጠው እኮ ማዘጋጃ ቤት ነው። ሰርቲፋይድ ነው ያደረገው። ማዘጋጃ ቤቱ በባልም በሚስትም ስም የለውም ብሎ ይሰጣል። ከኋላ ሲጠና ደግሞ ቤት ተገኝቶ 10,000 እና 11,000 አይዲል አድርጎ ቆጥቦ መምሩ የለህም ተብሎ ብሩም ምንም ሳይተርፍ ብሬን ውሰድ ሲባል ትልቅ የመልካም አስተዳደር ችግር ነው እየተፈጠረ ያለውና እሱ ጋር በደንብ ተወስዶ መሰራት አለበት። ትክክለኛ ታይም ላይ ነው የንቅናቄ መድረክ እየተካሄደ ያለው። ለዚህም ደግሞ ለኛ መልካም አጋጣሚዎች አሉ። አንደኛ የበጎ ስራ አለ። የበጎ ስራ ደግሞ የትምህርት ልማትን ስራ በእጅጉ የሚደግፍ ተግባር ስለሆነ በዚህ ጉዳይ ላይ ይህንን ተግባር ለማሳካት እንደ መልካም አጋጣሚ ነው ብዬ ነው እኔ በግሌ የምወስደው። የዛሬ ዓመትም በዚህ ልክ ቀድመን ወደ ተግባር በመግባታችን ነው የምዝገባ አፈጻጸማችን የተሻለ ሆኖ እንደ ዞንም እንደ ወረዳችንም እኛም የገመገም ነው። ስለዚህ ከዚህ ጋር ተያይዘው ከአምና አፈጻጸማችን ጠንካራ ጎኖቻችንን ይዘን በዘንድሮ ደግሞ እንደ ተጨማሪ የመጡ ነገሮችን ይዘን ያው የኛን አደረጃጀት የኛን አመራር ይዘን ተግባሩን ለማሳካት ያው ኮሚትመንታችንን ከመግለጽ ባሻገር ብዙም እንደ ጥያቄና አስተያየት የምናነሳቸው ነገሮች አይኖሩም። ያው ከጊዜ ወደ ጊዜ እያደገ የመጣውን ትሬንዳችንን አጠናክሮ ማስቀጠል ነው። በትምህርት ለትውልድ ኢኒሼቲቭ ጥሩ ጅምር ነው። ብዙ የተሰሩ ስራዎች አሉ። የትምህርት ቤቶችን ማሻሻል፣ የመምህራን መኖሪያ ማስጠገን፣ አዲስ መገንባት፣ ተጨማሪ ክላሶችን ማስገንባት ስራዎች በጥሩ ሁኔታ እየተሰሩ ያሉበት ሁኔታ አለ። እሱን አጠናክሮ መቀጠል ያስፈልጋል የሚለውን የምንወስደው ነው የሚሆነው። ከተሳታፊዎቹ ለቀረቡት ጥያቄዎችና አስተያየቶች ምላሽና ማብራሪያ የሰጡት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በቅድመ አንደኛ ደረጃ ትምህርት ቤቶች ላይ ትኩረት መሰጠቱ የትምህርት ጥራትን ለማረጋገጥ ትልቅ ሚና እንዳለው ተናግረዋል። የትምህርት ቤቶችን የውስጥ ገቢ አቅም ማሳደግና ደረጃቸውን ማሻሻል ቀጣይ ትኩረት ሊሰጠው እንደሚገባም አስገንዝበዋል። የመምህራኖችን አቅም ማሳደግና ጥቅማቸውን ለማስጠበቅ የተጀማመሩ ስራዎች አበረታች መሆናቸውን የጠቆሙት ዋና አስተዳዳሪው ቀጣይም ተጠናክሮ ሊቀጥል ይገባል ነው ያሉት። የከፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ በበኩላቸው በትምህርት ጥራት ላይ የወዘፉ ችግሮችን ለመፍታት በተደረገው ጥረት ጥሩ ውጤቶች እየታዩ መምጣታቸውንም ጠቁመዋል። ትምህርት ለትውልድ ኢኒሼቲቭ ንቅናቄ ውጤታማ ስራዎች መሰራታቸውን ጠቁመው ቀጣይ ህብረተሰቡን በማሳተፍ በልዩ ትኩረት ሊሰሩ እንደሚገባ አመላክተዋል። የዞኑ ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻም የልዩ ፍላጎት ተማሪዎችን ለይቶ ወደ ትምህርት ገበታቸው ማምጣትና የጎልማሶችን ትምህርት ከማጠናከር አንጻር ክፍተቶች መኖራቸውን ጠቁመው ቀጣይ ትኩረት ተሰጥቶባቸው ሊሰሩ እንደሚገባም አስገንዝበዋል። ፈተናውን ለማዘመን እየተደረጉ ያሉ ጥረቶች ውጤት እያሳዩ በመሆናቸው ቀጣይ ይህንን ማስፋት ይገባል ነው ያሉት። በዚህ ዓመት ላይ የፈተና ስርዓቱ ማዘመን አለብን የሚል አገራዊ 100% በኦንላይን መፈተን አለበት ሲባል ጥቂት መዋቅሮች ከፍተኛ ኃላፊነት ነው የወሰዱት ማለት ነው። ሺሽንዳ ከተማ ምንም ኢንተርኔት የሌለውን ኢንተርኔት እስከ ማስገባት ፈተና ማዕከል አድርጎ የማደራጀት መስዋዕትነት ቀላል አይደለም። ጊምቦ የከፈለው መስዋዕትነት ቀላል አይደለም። ጨናና በተለይ ዋቻ ከተማ አስተዳደር የከፈለው መስዋዕትነት ቀላል አይደለም። ኮሌጆች እዚህ በእኛ ማዕከል ያሉ የቦንጋ ትምህርት ኮሌጅ በራሱ ያለምንም እቅድ ገብቶ ስራውን ለማሳለጥ የከፈለው መስዋዕትነት ቀላል አይደለም። ፖሊቴክኒክ ኮሌጅ በዛ ልክ፣ ቦንጋ ዩኒቨርሲቲ በጣም ትልቅ ፈታኝና ከባድ ስራ ነው የፈጸምነው ማለት ነው። በዚህ ውስጥ የሚመሰገኑ መዋቅሮች እንደሆኑ አሁን አለ የምንለውን ቅድመ አንደኛ ገንብቶ በተሻለ ሁኔታ ከፍተኛ ቁጥር እንደ ዞን እንዲኖር ያደረጉ መዋቅሮችም አሉ። በጣም ይመሰገናሉ። በተመሳሳይ መልኩ በርካታ የትምህርት ልማት ስራዎችን ለማሳለጥ በጣም በየጊዜው ሀብት መድቦ ተማሪውን መማር ለማጠናከር ውጤት ለማሻሻል በጣም ገፍቶ የሚሄዱ የትምህርት ተቋማትን ደረጃ ለማሻሻል ከፍተኛ የሆነ ሀብት መድበው የሚያሰሩ ወረዳዎች አሉ በእኛ ዞን ውስጥ ማለት ነው። እነዚህን ማበረታታት እውቅና መስጠት በጣም ተገቢ ነው የሚሆነው ማለት ነው። በአንዳንድ መዋቅሮች ላይም ያለው ጉለት አንዳንድ ተቋማት በጣም ደቆ እያሉ የመማር ማስተማሩ ስራ ችግር ውስጥ እየገባ አለመከታተል፣ አለመደገፍ ጉድለትም መታየት መቻል አለበት የሚል ሀሳብ አለኝ። ከዛ ባሻገር ከጎልማሳ ትምህርት ጋር ተያይዞ የጎልማሳ ትምህርት ሁላችንም ትኩረት ካልሰጠን ዝም ብለን ለአመቻች ደሞዝ መክፈል ነው የሚሆነው ማለት ነው። በሌለን ውስን ሀብት አንዳንድ ቦታ ላይ ያመቻቹ ቁጥር ከሚማረው ጎልማሳ ቁጥር በላይ ነው። በጣም መታየት አለበት። ለምንድን ነው ዝም ብለን ገንዘብ የምንከፍለው? ማይምነትን ከአገራችን ማስወገድ አለብን ብለን እቅድ ከያዝን
የተማረ የሰው ኃይል በኢትዮጵያ የተማሩት ማንበብና መጻፍ ከቻሉት ቋት ውስጥ መመዝገብ አለበት ካልን እያስተማርን ነው የሚለውን ነገር በደንብ ማየት ነው። በርካታ ወረዳዎች በአመቻች ስም ሰው ቀጥረዋል። በርካታ ሰው እብን አሁን በኮንትራት ሁሉ ቀጥሮ አሁን ህጋዊ አድርጉልን ወደ መደበኛ መምህር የሚል ጥያቄም እየመጣ ነው ያለው ማለት ነው። ትክክል አይደለም፣ ህገወጥነት ነው። ግን ደግሞ በአግባቡ ተቀጥሮ ከሆነ ያ የሰው ኃይል ጎልማሳውን ማስተማር መቻል አለበት፣ ወይም ስራ ያለው መሆን መቻል አለበት። ቀጣዩ የትምህርት ዘመን የተሳካ እንዲሆን የትምህርት ባለድርሻ አካላት ከወዲሁ ዝግጅት ማድረግ እንደሚጠበቅባቸውም አሳስበዋል። በመጨረሻም በቀጣይ ውጤታማ ስራዎችን ለማከናወን በሚቻልባቸው ሁኔታዎች ላይ የተለያዩ አቅጣጫዎችን በማስቀመጥ ውይይቱ ተጠናቀዋል። የሌማት ትሩፋት መርሃ ግብር በኑሯቸው ላይ ለውጥ እያመጣ መሆኑን የገዋታ ወረዳ አርሶ አደሮች ተናገሩ። መርሃ ግብሩ በየመንደሩ ተከፋፍሎ እየሰራ መሆኑን ትልቅ አስተዋጽኦ እንዳበረከተ የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገልጿል። ባርታ ታዬ ተጨማሪ ዘገባ አላት። በወረዳው ማሻማሎ ሂኒግዶና ዶማ ቀበሌዎች አርሶ አደር ዳንኤል ቶሊ፣ አርሶ አደር አብደላ አባ ጨብሳና አርሶ አደር ብራኑ አደመ በሌማት ትሩፋት መርሃ ግብር ኑሯቸውን ለመለወጥ የሚያስችሉ ተግባራትን እያከናወኑ መሆኑን ገልጸዋል። ከሽግግር ቀፎ እስከ 30 ወይ 32 ኪሎ ይወጣል። ከዘመናዊ ቀፎ ደግሞ እስከ 30 እስከ 50 በጣም ቤት ሙሉ ከሞላ እስከ 30 ወይ እስከ 50 ይሄዳል ኪሎዎቹ ማለት ነው። እና በዛ በኩል ተጠቅመናል። አሁን 168 ሺህ ያገኝተናል። እሱ እንግዲህ ወደ ብር ስንለካ ወደ ብር ስንቀይር 168 ተገኝተናል። የቀበሌዎቹ የግብርና ባለሙያዎች በበኩላቸው እንደ ቀበሌዎቹ ስነ ምህዳር አርሶ አደሩን ተጠቃሚ ማድረግ በሚቻልባቸው ስራዎች ላይ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። በዚህም የአርሶ አደሮቹ ኑሮ እየተለወጠ መሆኑንም አመላክተዋል። ቀበሌያችን ከዚህ ከኢኒሼቲቭ አንዱ የኛ የሰራን ያለ ነው የንብ እርባታ ስራ ነው። ከዛ እኛ ቀበሌ አሁን ያ የቅድም ስንጎበኝ ነበር ነው አካባቢ በንብ እርባታ ተደራጅቶ 20 ሰዎች ተደራጅቶ በስፋት የንብ ስራን እየሰሩ ይገኛሉ። ትላንትናውን በባህላዊ ቀፎ ወይ በባህላዊ ዘዴ አንድ አርሶ አደር ከአንድ ቀፎ 5 እና 6 ኪሎ ያገኛል። አሁን ግን ባለው አሁን በጓሮ ላይ ካስቀመጠው ወዲህ አርሶ አደሩ ከዘመናዊ ቀፎ ከአንድ ሽግግር ቀፎ 32 ኪሎ ግራም ያገኘ በተጨማሪ ደግሞ ከዘመናዊ ቀፎም እስከ 55 እስከ 52 ኪሎ ግራም እንደኛ ቀበሌ በተጨባጭ ያየንበት ሂደት አለ። አርሶ አደሮቹ የሚያገኙትን ምርት ከምግብነት ባለፈ ለገበያ እያቀረቡ ተጠቃሚ እየሆኑ መሆኑን አስረድተዋል። በገዋታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የእንስሳት ልማት ዘርፍ ኃላፊ አቶ ቱጂ ኤዴታ በበኩላቸው በወረዳ ውስጥ የሚገኙ ቀበሌዎችን እንደየስነ ምህዳራቸውና እንደየአርሶ አደሩ ፍላጎት በመለየት የተለያዩ መንደሮችን የማደራጀት ስራ መሰራቱን ገልጸዋል። በወተት 15 ቀበሌዎች ነው የለየ ነው። በቀይ ስጋ 8 ነው የለየ ነው። በአሳ 7 ነው የለየ ነው። በኒፍ 19 መንደር ነው የለየ ነው። እነዚህ ቀበሌዎች ለዚህ ተግባር ምቹ ናቸው። አርሶ አደሮችም ደግሞ ከዚህ ቀደም ልምድ አላቸው ብለን እነዚህ ቀበሌዎችን በዚህ ልክ የለየንበት ሁኔታዎች ነው ያሉት። በዚህም አርሶ አደሮቹ ውጤታማ እየሆኑ ስለመሆናቸው አስረድተዋል። የማሩ ምርት ደግሞ በዚህ ልክ ከፍላል። የማሩም ሽታ የቃናው የማርን አይነት የቡናን ሽታ ይኖረዋል ማለት ነው። በዚህ ልክ የተሻለ እስከዚህ ተግባር የተገባበት ነው። በዶሮም በዚህ ልክ አንድ አርሶ አደር በራሱ ማለት ነው እኛ እንደው እዴን ከደብረ ዘይት 100 ሺህ ብር አወጥቶ ቦቫንስ የሚባል እንቁላል ጣይ ዶሮ ነው አምጥቶ እዚህ እርባታ የጀመረበት ሁኔታ ነው ያለና ያንን ተከትሎ ብዙ አርሶ አደሮች ወደዛ የገቡበትና ከራሳቸውም ተርፎ የእንቁላል ምርት ለአካባቢ ለገበያ የማቅረብ ስራዎች አሁን ከቀድሞ የተሻሉ ፕሮግረሶች አሉ። ይህንን ፕሮግረስ ተከትለ የሚነድ ከሆነ ደግሞ ቀጣይ በጣም የተሻለ ነገር እናገኛለን ብለን ተስፋ እናደርጋለን። ከቦንጋ ማይከል 1400 አምጥተን ለአንድ አርሶ አደር 18 ዶሮ በማለት ሰጥተን 1000 ዶሮ ያሰራጨንበት ሁኔታ ነው ያለ። አሁን አርሶ አደሩ ዶሮ ውጪ መልቀቅ
ችግር እንደሆነ ኪሳራ እንደሆነ በመረዳት ዶሮውን በመንደር በቤት መዋያ ማደሪያ መመገቢያ መጠጫ በማዘጋጀት ቤት ውስጥ ዶሮውን እያረባ የሚያገኘውን ምርት ያው ለቤቱም አልፎም ለገበያ እያቀረበ ያለበት ሁኔታ ነው ያለ። በወረዳው ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነትና የፖለቲካ ዘርፍ ኃላፊው አቶ ግርማ ታከለ በበኩላቸው ስኬታማ የሆኑትን በመለየት የማስመረቅ ስራ እንደሚሰራም አስረድተዋል። የሌማት ትሩፋት ፕሮጀክት እንደ ወረዳችን በዶሮ በወተት በአሳ በማር በአራቱም ዘርፎች የተለያዩ አደራጆች ተሰርቷል። በአጠቃላይ በ37ቱም ቀበሌ በማር በዶሮ በወተትና በአሳ ቀበሌዎችን አደራጅተናል። አባላትም ተሳትፎበታል፣ አርሶ አደርም ተሳትፎበታል። አሁን ምረቃ ላይ የደረሱ አሉ፣ ቀጣይ ሳምንት ላይ የሚመረቁ አሉ። ደግሞ ቆይቶ ደግሞ ስታንዳርዳቸው እየታየ እየተገመገመ የሚመረቁ አሉ። በዚህ ልክ እየሰራን ነው ያለነው። ሀገራዊ ምክክር ያስፈለገው የአንድ ሀገር ዜጎች መሰረታዊ በሚባል ሀገራዊ ጉዳዮች ላይ ተመሳሳይ አስተሳሰብ ስላላቸው እንዳልሆነ ተገለጸ። ይልቁንም አብረው እንዲመክሩ የሚያደርጋቸው በአንዳንድ ጉዳዮች ላይ የተለያየ ሀሳብ በማራመዳቸው ነው ተብሏል። ስለዚህ ሂደቱ የተለያየ ልምድ እይታና ሀሳብ ያላቸው ሰዎች ስለ ጋራና የወደፊት ሀገራቸው የሚያስቡበት እድል ይፈጥራልም ተብሏል። ከፋና ሚዲያ ኮርፖሬሽን የተገኘው መረጃ አንተነህ ፍቃዱ እንደሚከተለው ያቀርበዋል። በሀገራዊ ምክክር ሂደት ውስጥ ሁሉም ተመካካሪ የራሱ ታሪክ አለው። በሂደቱ አንዱ ሌላውን ለማዳመጥ ብሎም ለማወቅ ካልሞከረ ከሀሳቡ ጀርባ ያሉ ፍላጎቶችን ሊያውቅ አይችልም። ያም እርስ በርስ ለመተዋወቅና ለመግባባት የሚደረገውን ጥረት ምሎ እንዳይሆን ያደርገዋል። የልዩነት ጥንካሬ የሚገኘውም እዚሁ ላይ ነው። በሀገራዊ ምክክር ሂደት ውስጥ የሀሳብ ብዝሃነት መኖሩ እያንዳንዱ ሀሳብ እንዲፈተሽ መንገድ ይጠርጋል። ሌሎችን ለማዳመጥ ጥያቄ ለመጠየቅና የማናውቀውን ለመረዳት እድል ይሰጠናል። ይህም የጋራ ግንዛቤ በማሳደግ የተሻሉ የጋራ ውሳኔዎችን ለመወሰን በር ይከፍታል። ነገር ግን የሀሳብ ልዩነት መኖር ብቻውን ለሀገራዊ ምክክር መጎልበት በቂ አይሆንም። የሀሳብ ልዩነቶች ትርጉም ያለው ጥቅም ሊያመጡ የሚችሉ ተመካካሪዎች የሀሳብ ልዩነቶቻቸውን በመከባበር ማስተናገድ ሲችሉ እና እርስ በርስ ሲደማመጡ እንደሆነ ልባል ይገባል። ልብ እንበል። የሀገራዊ ምክክር ዓላማ ሁሉም ሰው አንድ አይነት ሀሳብ እንዲያራምድ ማድረግ አይደለም። ሂደቱ ልዩነቶችን ወደ መማማር፣ መግባባት እና ችግር መፍቻ አቅም በመቀየር የጋራ የሆነ የመግባባትን መንገድ የምንቀይስበት መሆኑን ማስተዋል ይገባል። ስለዚህ ሀገራዊ ምክክር ልዩነቶቻችንን በበቂ ሁኔታ ተረድተን እንዴት የጋራ መንገድ እንፍጠር ብሎ ይጠይቃል። የተለያዩ እይታዎች በአክብሮት ሲመጡና በጥሞና ሲታዩ ሀገራዊ ምክክር ወደ ተሻለ የመግባባት መንገድ፣ ሰፋ ያሉ መፍትሄዎች ወደ ማምጣት እና ወደ ዘላቂ ሀገራዊ መግባባት ሊያመራ ይችላል። እናስታውስ፣ የሀሳብ ልዩነት የሀገራዊ ምክክር መለያ ቀለም ነው። ነገር ግን በምክክር ሂደት ውስጥ ልዩነቶችን የምናስተናግድበት መንገድ የሰለጠነ እና ሰብአዊነት የተሞላው ሊሆን እንደሚገባ መዘንጋት የለብንም። በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የሁለት ሰዎች ሕይወት ማለፉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን አስታወቀ። ከክልሉ ፖሊስ ኮሚሽን የተገኘው መረጃ አማኑኤል ክንፈ እንደሚከተለው አሰናድቶታል። ኢንስፔክተሩ በሁለት ዞኖች በከፋ ዞንና በቤንች ሸኮ ዞን አደጋዎቹ መከሰታቸውን አመላክተው በከፋ ዞን ከደረሱ ሁለት አደጋዎች መካከል አንድ ሰው ባለ ሁለት እግር ሞተር በመገልበጡ የአንድ ሰው ሕይወት ሲያልፍ እንዲሁም በቤንች ሸኮ ዞን ከሁለት አደጋዎች አንደኛው ባለ ሁለት እግር ሞተርና የህዝብ ማመላለሻ ተሽከርካሪ ተጋጭተው የአንድ ሰው ሕይወት አልፏል ብለዋል። በክልሉ በሳምንት ውስጥ በደረሰው አደጋ 3 ሰዎች ከባድ ጉዳት ሲደርስባቸው 2 ሰዎች ቀላል ጉዳት እንዳጋጠማቸው ኢንስፔክተር ወንደሰን አመላክተው 2 ከባድና 2 ቀላል ደግሞ በከፋ ዞን አዲ ወረዳ የጭነት ተሽከርካሪ በመገልበጡ ምክንያት ጉዳት መመዝገቡንና በቤንች ሸኮ ዞን ጎራ ፈርዳ ወረዳ የጭነት ተሽከርካሪ ከባለ ሁለት እግር ሞተር ጋር ተጋጭተው አንድ ሰው ላይ ከባድ ጉዳት መድረሱንም ገልጸዋል። በክልሉ ከደረሱ አደጋዎች መካከል 2 መገልበጥ፣ 2ቱ ደግሞ ተሽከርካሪ ከባለ ሁለት እግር ሞተር ጋር በመጋጨታቸው ሲሆን የአደጋዎቹም 2 ከፍጥነት ወሰን በላይ ማሽከርከርና 2ቱ አደጋዎች ቀኝን ለቆ ማሽከርከር መሆናቸውንም አመላክተዋል። ኢንስፔክተር ወንደሰን ለአሽከርካሪዎች ባስተላለፉት መልእክት አሽከርካሪዎቹ በየ4 ሰዓቱ በቂ ረፍት ማድረግ እንዳለባቸውና አልኮል ጠጥተውና አደንዛዥ እጾችን ተጠቅመው ማሽከርከር እንደሌለባቸውም ገልጸዋል። እንዲሁም ባለ ሁለት እግር ሞተር አሽከርካሪዎች አደጋ መከላከያ ሄልሜት ማድረግና ፍጥነታቸውን ቀንሶ ማሽከርከር ይገባቸዋልም ብለዋል። በካፌቾች ዘንድ የተለያዩ ባህላዊና ታሪካዊ እሴቶችን ለትውልድ እንዲሸጋገሩ የባህል መሪዎች ዘመን ተሻጋሪ አስተዋጽኦ ማበርከታቸው
ተገልጿል። የማህበረሰቡ ታዋቂ የባህል መሪና የማህበረሰቡ ታላቅ የነበሩት የመለራሻ ታደሰ ገብሬ ገጮ የቀብር ስነ ስርዓት በባህላዊ ክንዋኔዎች ታጅቦ ተፈጽሟል። ባልደረባችን ሀብታሙ ወልደስላሴ ነው ስነ ስርዓቱን የተከታተለው፣ እንደሚከተለው አሰናድቶታል። አስተማሪ፣ አስደሳች አባባሎች፣ ምርጥ ጣፋጭ አባባሎች ከአንደበታቸው የተወሰደና ከአጋር እድሜ ካላቸው ሰዎች የተወሰደ ትንሽ አባባላቸዋለች። ኤቢዮ ኢኪኖ በአማርኛ ነው ማቀርብላችሁ። እሽኪዮነ እውነትን የሚፈርድ እንደ ክፉ ይቆጠራል። ኢበሮና ሊቤቶ ጎንዶጌታ ኦነሄ እነዚህ ግለሰቦች ክፋትን አርግዘው ተንኮልን ይወልዳሉ። እውነት የሰናፍጭ ፍሬ ሲታክል ውሸት የክረምት ዱባ ያክላል። ሰናፍጭ ሲቆይ መድኃኒት ነው፣ ዱባ ሲቆይ ግን ይበሰብሳል። ኢበሬ ብኔ ሆነ እውነት እንደዚህ ነው ያሉኝ። ጉትን ነው። ሁለተኛ ቀይና ጥቁር ቀለም እንጂ ለሰው ልጅ መለኪያ አይደለም። የዱር አራዊቶች ብቻ ናቸው በቀለም የሚለዩት አሉ። ከአንደበታቸው ጣፋጭ ነገር እንደ ተረት አባት ንግግራቸው ጣፋጭ፣ ከልጅነታቸው ጀምሮ በቁመናው ዘናጭ፣ ለሰው ልጆች ችግር ቀድሞ ተጋፋጭ፣ የሰዎችን ችግር በትዕግስት አድማጭ፣ ሰው በድንበር ቢጣላ ሚዛናዊ ዳኛ፣ ሰዎች በነገር ቢባሉ ፈራጅ ባቀኛ፣ ንግግራቸው ጣፋጭ የደስደስ ያለበት፣ ለችግሮች ሁሉ የማይበገር አባት፣ ለተራበው ሁሉ የሚያበላ ከቤት፣ ክብርን በስራ የሚያስተምር አባት፣ በሕይወታቸው ዘመን ክፋት የሌለበት፣ ምኞታቸው ሁሉንም መርዳት፣ ምክራቸው ለሰው ልጅ ትዕግስት በሞላበት፣ ክብራቸው እውነት ግን ጠላታቸው ውሸት። ደግማለሁ፣ ክብራቸው እውነት ግን ጠላታቸው ውሸት። ፈሪ ለፈጣሪ ላጠፉት መካሪ፣ ሁሉን አክባሪ በስራቸው ታታሪ፣ አሪቆ ሀሳቢ አገሩን አክባሪ፣ ጠላትን በፍቅር ጠርቶ መካሪ፣ ጤፍ አተር ባቄላ አምራች በማሳው፣ የማሩን ወለላ ከቤቱ የማያጣ፣ በእርጎና ስጋ የልጅ አሳዳጊው። ደግማታለሁ፣ የማር ወለላው ከቤቱ የማያጣው፣ በእርጎና ስጋ የልጅ አሳዳጊው፣ ለእርቁ ሽማግሌ ሁሌ ተፈላጊው፣ ሰላምን ሰባኪ ዘዴውን ቀማሪ፣ እርቅን ፈላጊ ሁሉን አክባሪ፣ ሰላምና ፍቅርን ለሁሉም አስተማሪ፣ በሚዛናዊ ዳኝነት ለሁሉም ተከባሪ፣ የታሪክ አዋቂ የትግል ደጋፊ፣ እውነትን መካሪ ክፋትን ተጸያፊ፣ ጀግናው ለአገር ለዓላማው ታጋይ፣ ተጋብዘው መራቂ ተመርጠው አገልጋይ፣ የተጣላ ካለ ደርሰው ገላጋይ። መለራሻ ታደሰ ገብረ ገጮ አጭር የህይወት ታሪክ። መለራሻ ታደሰ ገጮ ከአባታቸው ከመጨጉ ደችኖ ገብረ ገጮ እና ከእናታቸው ከወይዘሮ አሽግሬ አዶ በድሮ አጠራር በከፋ ክፍለ ሀገር በከፋ አውራጃ በመንጆ ወረዳ ልዩ ሰፈር ሼካ መንደር በ1936 ዓመተ ምህረት ተወለዱ። እድሜያቸው ለትምህርት ሲደርስ በአካባቢው የትምህርት ቤት ባለመኖር ባገኙት አጋጣሚ መሰረተ ትምህርት ተምረው ማንበብና መጻፍ የሚችሉ በተማሩት ትምህርት ለሰዎች ያገለገሉ እድሜያቸው ለአቅመ አዳም ሲደርስ የክብር ጋብቻቸውን ከወይዘሮ ኢትየ ዘነበች ከበደ ጋር በ24 ዓመታቸው የክብር ጋብቻቸውን ፈጽመው በህይወታቸው ሙሉ ዘመናቸውን እድሜያቸውን ሁሉ ለበቃዎች ሲያገለግሉ የቆዩ አባት ነበሩ። እኚህ አባታችን ሙሉ ህይወታቸውን ዘመን ለቦቃ ህዝቦችና ለወረዳዎች እንዲሁም ለአጎራባች ቀበሌዎች ጥሩና በጎ ነገሮችን የሰሩ፣ ውሸትና ክፋት የማይወዱ፣ እውነትን በፍቅር ይዘው እውቀታቸውንና በጎ ሐሳባቸውን
ለግሰው ለህዝብ እንደ ሻማ ቀልጠው በትልቅ ራእያቸው የብርሃን መንገድን ለቦቃዎች የመሩ የከበሩ አባት ነበሩ። እኚህ አባታችን በወጣትነታቸው ከኃይለ ሥላሴ መንግስት እስከ ደርግ መንግስት ድረስ ለህዝብና ለመንግስት ያገለገሉ አባት ነበሩ። እኚህ አባታችን ደርግ ከገባበት ጀምሮ የኢሴፓ ዋና ፓርቲ ሆነው ለቦቃ ቀበሌ የሰሩ ያገለገሉ እንዲሁም ለመንጆ ወረዳ በተጠርነት ከቦቃ እስከ መንጆ ወረዳ ዋና ፓርቲ ሆነው ከ1970 ዓመተ ምህረት ጀምሮ በታማኝነት በታታሪነት ያገለገሉ አባት ነበሩ። ይህ ብቻ አይደለም። በተሰጣቸው በኢሴፓ ፓርቲ ተልኳቸው በትጋትና በታማኝነት በጠለ ወረዳ እንዲሁም በጊምቦ ድንበር ድረስ እስከ ጎጀብ ድረስ በኢሴፓ ፓርቲ መሪነት እየሰሩ በተለይ በ1979 ዓመተ ምህረት ከሰሜን በድርቅና በረሃብ ለተጎዱ ወገኖች በከፋ አውራጃ ስም መጠለያ ምግብና መጠጥ ያስተባበሩ የብዙዎቹን ህይወት ከሞት የታደጉ እና በ1980 ዓመተ ምህረት ለተጎዱ ወገኖች የመንደር ምስረታ ስራና የመኖሪያ ቤቶች በአርጉባ በጎጀብ እስከ ኪሼ ኦሮሚያ ድንበር ድረስ በማሰራት በድርቅ ለተጎዱ ወገኖች ህይወታቸውን የታደጉ አባት ነበሩ። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን ለሰዓቱ ያዘጋጀናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ትንሽ አሁን ደግሞ አብሬያችሁ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶዎች የሚቀጥሉ ይሆናል። በእኔ በኩል